ሆኖ ህዝቡን በወገንነት ሲጠብቅ ኖሯል። ገባሬ መንግራት ያሰኘው ቅሉ እንደምን ነው ቢሉ ለአንድ ባለጸጋ 2 ልጆች ነበሩት። ሲሞት ገንዘቡን ሁሉ አውርሷቸው ሞተ። አሳ የሚያዝባት የሚገኝባት አንዲት አባይ ነበረች። ከርስታቸው ውስጥ ናት። ለመካፈል ቸገራቸውና ተጣልተው ከእሱ ዘንድ ሄዱ። አንዱ ቀን የተገኘው ለአንዱ፣ አንድ ቀን የተገኘው ለአንዱ ይሁን ብሎ ፈረደላቸው። የባህር ነገር አይመረምረን፣ አንድ ቀን ይገኛል፣ አንድ ይታጣልና። አንድ ቀን ይገኛል፣ አንድ ቀን ይታጣል ነው። አንድ ቀን ይታጣልና። ሁለተኛ ተጣልተው ወደ እርሱ ሄዱ። ያችን ባህር በተአምራት አድርጎ መስክ አድርጎ አርሰው እንዲበሏት አካፍለዋቸዋልና ገባሬ ተአምራት አለ። እርሱ ብዙ ድርሰት ደርሷል፣ ብዙ መጻሕፍት ጽፏል። ለሃይማኖት ምስክር አስተጋባያን ይህን አንጽተውልናል። የቀጰዶቅያ ክፍት በምትሆን በቂሳርያ ኤጲስቆጶስነት የተሾመ ተአምራትን የሚያደርግ ጎርጎርዮስ ምስጢረ ሥላሴን በተናገረበት ድርሳኑ እንዲህ አለ። አእምር ኩሎ ግብረ እምሰለስቱ ግብራት፣ አንዱን ይሸዋል ብሎ ነው። ከሰለስቱ ግብራት 2ቱን ትተህ አንዱን አምጥተህ ከዚያ አብነት ነስተህ ስራውን ሁሉ እወቅ ማለት የሥላሴን ነገር እወቅ። አንድም አእምር ኩሎ ግብረ እምሰለስቱ ግብራት 3ቱን ይሻዋል ብሎ ነው። ከ3ቱ ግብራት የተነሳ ስራውን ሁሉ እወቅ ማለት የሥላሴን የግብር ስማቸውን እወቅ። ዘውእቶሙ አስማት ግብራት ያላቸውን ተረጎመ። እንዲሁም አስማት ናቸው። ወውእቱ ፍጥረት ይኸውም ባህሪ ነው፣ ሰብ ብሎ የሚያመጣው ነው። ባህሪ ነው፣ ሰብ ብሎ የሚያመጣው ነው። ባህሪ ነው ብሎ ወስም ገብሩ ብሎ የሚያመጣው ነው። ወዘመድ መጋቢ ብሎ የሚያመጣው ነው። ቢያበላ ቢያጠጣ ዘመድ ነውና። አንድም ወስም መጋቢ ብሎ የሚያመጣው ወዘመድ ገብር ብሎ የሚያመጣው ነው። በባህሪው ዘመድ ነውና። ዘይትባል ሰብ ፍጥረት ያለውን ተረጎመ። ፍጥረት የተባለ ሰው ነው። ወገብር ስም ያለውን ተረጎመ። ስም የተባለ ገብር ነው። ወመጋቢ ዘመድ ያለውን ተረጎመ። ዘመድ የተባለ መጋቢ ነው። ሰብእሰ በእንተ ፍጥረተ ጠባይሁ ሰው መባሉ ስለ ባህሪ መገኘት ነው። ስለ ባህሪ መገኘት ሰው ይባላል። ወገብርኒ በእንተ ግብርናቲሁ ገብር መባልም ስለተገዥነቱ ነው። ስለተገዥነቱ ገብር ይባላል። ወመጋቢ በእንተ ስሞ ዘተሰምየ መጋቢ መባልም ስለተሾመ ነው። ስለተሾመ መጋቢ ይባላል። ወናሁ ንቤ ካዕበ አብ ወወልድ ወመንፈስ ቅዱስ ዳግመኛ እንሆ አብ ወልድ መንፈስ ቅዱስ እንዲህ ናቸው እንላለን። አንዱን ይሸዋል ባለው ሰው መባል የአዳም ኋላ የወጣለት ስም እንዳይደለ ባህሪው ሲገኝ የተገኘ እንደሆነ አብ ወልድ መንፈስ ቅዱስ መባልም አካላቸው ሲገኝ የተገኘ ነው እንጂ ኋላ የተገኘ ስም አይደለም። አንድም ለአንድ ሰው ልብ ቃል እስትንፋስ እንዳለው ሥላሴን በአንድ ቃል አስበው በአንድ ቃል ተናግረው በአንድ እስትንፋስ ሕያዋን ሆነው ይኖራሉና 3ቱ ይሸዋል ባለ። ለባህሪው መገኘት ሰብ እንዲባል ስለወለደ አብ ተባለ። ስለተገዥነቱ ስለዛ ገብር እንዲባል ስለተወለደ ወልድ ተባለ። ስለተሾመ መጋቢ እንዲባል ስለሰረጸ መንፈስ ቅዱስ ተባለ። ዋኮ ሁሉ አስማት ዘበው ላይ የሆኑ ድህረ እሊህ ስሞች አካላት ተቀድመው ተገኝተው ኋላ የተጠሩባቸው አይደሉም። አላ እምንቱ አካላት ሲገኙ የተገኙ ናቸው። እንዲህ ስል እንደ ፍጡር በኋላ ተገኙ ወይንም አካላቸው በኋላ ተገኘ ማለት አይደለም። መገኘቱ ሳይኖር ማለትም ቀዳማዊ ሲሆን ሰው በሚረዳው እንዲህ አለ። ወብሂለ ሰብ እስከ አፉ ውእቱ ስም ሰውም መባል ኋላ ያወጣ ስም አይደለም። ዳይሙ ውእቱ ፍጥረቱ አካሉ ባህሪው ሲገኝ የተገኘ ነው። እስመ ለኩሎሙ ሰብ ቦሙ አሐዱ ስም ለለ አሐዱ እምኔሆሙ ለሰው ሁሉ እያንዳንዳቸው የተሰወ ስም አላቸውና። ሁሉ እሙንቱ አዳም አብርሃም ይስሐቅ ወያዕቆብ እሊሁም አዳም አብርሃም ይስሐቅ ያዕቆብ ናቸው። ወዝ ውእቱ አስማቲሆሙ ስማቸውም ይህ ነው። ለሰዎች ቢሰጡ አዳም አብርሃም ይስሐቅ ያዕቆብ ያለውን ነው ቢሰጡ አዳም አብርሃም ይስሐቅ ያዕቆብ ያለውን ነው። ለሥላሴ ቢሰጡ አብ ወልድ መንፈስ ቅዱስ ያለውን ነው። አንድም አሁን የሚያመጣው ነው። ወአቃኒመ እግዚአብሔር እሰ እምንቱ አስማት አቃኒመ እግዚአብሔር የተባሉ ስሞች ናቸው። ወአስማትኒ እምንቱ አቃኒ ስሞችም አቃኒም ናቸው። እስመ ትርጓሜው ለአቃኒም አካላት ጽኑዓን ቀዋምያን ፍጹማነ ገጽ ወመልክዕ የአቃኒም ትርጓሜው በገጽ በቅርጽ ፍጹማን የሚሆኑ ባለመለወጥ ጸንተው የሚኖሩ አካላት ማለት ነውና። ወስሉስ ቅዱስ ይሰመይ ወልወንተ አስማተ ጽኑዓነ እንዘ ውእቱ አሐዱ እላዊ በባህሪ አንድ ሲሆኑ 3 ጸንቶ በሚኖሩ በእነዚህ ስሞች ይጠራሉ። 3 አካላት ወአሐዱ መለኮት በአካላት 3 በመለኮት አንድ ናቸው። ወአካል ውስጥ ለወልድ ሱታፌነ
የወልድ አካል ግን ይመስለናል፣ ወገናችን ነው። እስመ አሐዱ እምክሌቱ ውእቱ መለኮት ወትስብእት ህቡረ ከመለኮትና ከትስብእት ከሁለቱ ተገኝቶ በተዋህዶ ወረሰዮሙ ለክልኤሆሙ አሐደ ሁለቱን መለኮትና ትስብእትን አንድ አድርጓቸዋልና። ወአልቦ ወስኬቱ ፍድፋዴ ዘተወሰከ በመለኮት በመለኮት የአካል አራተኛ የባህሪ ሁለተኛ ሆኖ የተጨመረበት የለም። ወባይቱ ሰለስቱ እምንቱ በአካል ሶስት ናቸው እንጂ ወአካሎሙ ይህ ለስሉስ ቅዱስ ወአስማቲሆሙ አልቦ ውስቴቶሙ ዘይትሃ የሥላሴ አካላቸው ቀድሞ ስማቸው ቀድሞ አካላቸው በኋላ የተገኘ አይደለም። አላ እምንቱ ብሉያነ መዋዕል እንቀዲሙ ዘእንበለ ጥንት ወዘመን ጥንት ሳይኖራቸው ዘመን ሳይቀድማቸው ከዘመን አስቀድመው የነበሩ ቀዳማውያን ናቸው እንጂ። ወባይቱ መኑ ይህ ኢያእመሮሙ እምሰብእ ነገር ግን ከሰው ወገን ማንም አያውቃቸውም ነበር። ዘእንበለ እምድኅረ ወልደ እጓለ እመሕያው ተሰገወ ወልድ ባሕቲቱ ተቀዳሚ